ስለዚህ ነገሮች እንዳትፈሩ እሺ እንዳትጨነቁ ግራ እንዳይገባችሁ ስለናንተና ለናንተ ጣልቃ የገባ አንድ አምላክ አለ የወረደ አካል አለ ላንቺ የወረደልሽ አካል አለ እዛው ባለሽበት ምድር የሚኖሩበት ግብጽ ምድር እስኪ ወጡ አልጠበቃቸውም እስኪ ሄዱ አልጠበቃቸውም እነሱ የሚኖሩበት የሚገዟቸው ባሉበት እዛው መጣላቸው የሚያስጨንቃቸው አስጨናቂዎች ባሉበት ግራ የሚያጋቧቸው ባሉበት እዛው እግዚአብሔር መጣላቸው እግዚአብሔር ተገለጠላቸው እስኪ መጡ አልጠበቃቸውም እስኪ ወጡ አልጠበቃቸውም ለምን ሲባል እንዲወጡ እንኳን የሚያደርጋቸው የሱ መገለጥ ነውና እንዲቀጥሉ የሚያደርጋቸው ከዛ ባርነት የሚያወጣቸው የሱ መገለጥ ስለሆነ እግዚአብሔር ተገለጠና ገለጣቸው እግዚአብሔር ከነሱ ጋር እንዳለ እግዚአብሔር አብሯቸው እንደሆነ እነሱ የኪዳን ሕዝብ እንደሆኑ እነሱ እግዚአብሔር ለነሱ እንደሚናገርላቸው ለነሱ እንደሚከራከርላቸው ይታወቅ ዘንድ እግዚአብሔር ተገለጠና ገለጣቸው በሕዝብ መካከል ገለጣቸው ከዛ ቀጥሎ እግዚአብሔር እንዲህ ተብሎ ይጠራል የእስራኤል አምላክ ተብሎ እንዲጠራ እግዚአብሔር ተገለጠና ገለጣቸው እዚሁ ጠላት መንደር ላይ እዚሁ ባስጨነቀ መንደር ላይ እዚሁ ግራ ባጋባው ዓለም ላይ እዚሁ የጨለመው ዓለም ባለበት ዓለም ላይ ገዝተህ እንድትኖር ያደረገ የተገለጠው አካል ነው እግዚአብሔርን አግኝታችሁ ብትጠይቁት ወደ ግብጽ ምድር ለምን መጣ ስትሉት ለሕዝቤ ነው የመጣሁት እና እነዛ ምን አደረጉ ታዲያ ሲባል ደም የላቸውም እግዚአብሔር እኮ ግብጻውያንን ለመቅጣት ፈልጎ እኮ አይደለም ለምንድነው ግብጻውያን የተቀጡ ሲባል ጉበላቸው ላይ የበጉ ደም የለም ጉበላቸው ላይ እግዚአብሔር የሞት መልአክ ወደ ቤቱ እንዲገባ ያደረገበት ምክንያት ምንድነው ሲባል ግብጻውያን ስለሆኑ ብቻ አይደለም ደሙ የለም ደሙ ስለሌለ የቅጣት መልአክ ገባ ቤታቸው የሞት መልአክ ገባ ቤታቸው አንተ ለምን ዳንክ ሲባል እኮ ደሙ ነው አሜን 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 አንተ ለምን አመለጥክ ሲባል በጠላቶች መካከል እንዴት ተረፍክ እንዴት ያንተ ልጅ አልሞተም እንዴት አንተ አልጠፋም ሲባል ደሙ እንዴት ነው አንተ ያልሞትከም ሲባል ደሙ ምን አለ ምክንያቱ ምንድነው እንድትገዛ ያደረገ ጠላቶችን እንድትገዛ ያደረገ በእነሱ ላይ እንድትጫማ ያደረገ ነገር ምንድነው ሲባል ደሙ የተገለጠው ደሙ ትላንትና ማታ አንድ በግ በልቻለሁ ትላንትና ማታ አንድ ደም ቀብቻለሁ ያ በግ ያ ደም እኔ ለሕይወት ጠላቴን ደግሞ ለሞት ዳረገው ምን ሰርተህ ነው ምን አድርገህለት ነው ምን ሰጥተህ ነው ሲባል ምንም አልሰጠውም ደሙ ነው ያስቀጠረኝ ምንም አላደረኩም ደሙን ብቻ ጠጣው በጉን በላሁት ከዛ በኋላ ሲባል ሞት ከኔ ሸሸ ሞት ከኔ ራቀ እንዴት ካንተ ራቀ ሲባል ደሙ ነው ከኔ ያራቀው እንዴት ካንተ ሸሸ ሲባል ደሙ ነው ከኔ ያስመለጠው ትላንትና ምሽት ትላንትና ማታ ለኔ የታረደ አንድ በግ አለ ለኔ የፈሰሰ አንድ ደም አለ ስለዚህ ያ ደም እኔን አስመለጠኝ ያ በግ እኔን ከሞት አዳነኝ ሃሌሉያ እንድትቀጥል ያደረገ አንተ ደሙ ነው የተገለጠ አንድ ምሽት ላይ ባበቃው የመጨረሻ ምሽት ላይ አንተ ወደ ክብር እንድትቀጥል ያደረገ አንድ በግ አለ ከሰማይ የወረደ አንድ በግ አለ ከሰማይ የመጣ አንድ በግ አለ አለ እሱ ያስቀጥልሃል በጠላቶች መካከል በድል ያራምድሃል ለውጣችን እሱ ነው ኑሮ ሲወደድ እኛ ውድ ሆነን የምንቀጥለው ሰው ግራ ሲጋባ ሃሌሉያ እኔ አይቻለሁ ገብቶኛል ተረድቻለሁ ሰው ኑሮ በተወደደበት ጊዜ እግዚአብሔር ከራ አርጎ ዘና አርጎ ሲያኖረኛ አይቻለሁ የምትበላው የምትጠጣው ነገር ኪስ ውስጥ የለም እሱ ኪስ ውስጥ አለ እሱ ይሰጣል አናረ በእግዚአብሔር አሜን ብጠይቃችሁ እኮ የወር ደሞዛችሁ ስንት ነው ብላችሁ ትነግሩኛላችሁ የወር ወጪህ ደግሞ ስንት ነው ብለህ አታውቀውም እንዴት እንደምትኖር ሚሊየንስ ብር ያላቸው ሰዎች እያለቀሱ ነው አንተ ምንም ነገር ሳይኖር ትስቃለህ ያለችህን እጥብ አድርገህ ስትወጣ ያንተ ሻይን ያደርጋል እቺኛው የትኛው ብራንድ ናት ሰዎቹ አንተን ሲያዩ ውበት እንዲላበስ ያደረገ አንተ ላይ ተገለጠ ብርሃን አለ ሰዎች ገብቶ ሲከስሩ አንተ ምንም ሳሰራ ትበለጥጋለህ የለህም እኮ እስቲ ምን አለ አስቆጥረኝ ብለህ የምትቆጥሮ የለም ነገር ግን አንተ ካላቸው በላይ ኖሮህ ትኖራለህ ካላቸው በላይ በስቶልህ ትኖራለህ በሰራው ልክ መስሎ ነው እንዴ በለፋከው ልክ መስሎ ነው ደሞዝ ስላለ የምትኖር መስሎ ነው አይደለም እኮ ያንተ መኖሪያ የዘላለም አምላክ ነው የዘላለም ክንዶች እንዲገዙሉ ያደረገ
መኖሪያችንን የቀየረ ክብር ለሱ ይሁንለት። መኖሪያችን ይኸውልህ መኖሪያ ተቀይሯል። ይኸውልህ ያንቺ መኖሪያ ተቀይሯል። ያንተ መኖሪያ ተቀይሯል። የምትኖርበት ተቀይሯል። ይኸውልህ የምታስገባው ባይኖር ግን የሚገርም የምታወጣለህ። ከየት መጣ ሲባል ያንተ መኖሪያ ተቀይሯል። ከየት መጣ ሲባል አንቺን የሚያኖር ተቀይሯል። የኔ መኖሪያ የሆነ ሰውዬ አይደለም። የኔ መኖሪያ የዘላለም አምላክ ነው። አይዞ አትፍራ። ያንተ መኖሪያ የዘላለም አባት ነው። የዘላለም አምላክ ነው። ጠላቶች ሁሉ ይገዙልሃል። ባስጨነቁ መንደር ትገዛለህ። ግራ ባጋቡ መንደር ትገዛለህ። ባሳደዱ ፊት አንተ በክብር ትመላለሳል። ይኸውልህ የሆነ መንግስት ይመጣል፣ የሆነ መንግስት ይሄዳል። የማይመጣ የማይሄድ ከኔ ጋር ለዘላለም የሚቀጥል አንድ ክቡር የሆነ መንግስት አለ። የዘላለም መንግስት የሚባል የሰማይ ክብር የሚባል መኖሪያችን ተቀይሯል። መንደራችን ተቀይሯል። ስፍራችን ተቀይሯል። ስፍራችን የቀየረልን ስፍራውን ለቆ የመጣ እኛን ወደ ስፍራው ያደረሰን ቦታውን ትቶ የመጣ ክብሩን ትቶ የመጣ እኛን ወደ ክብር ያገባን የእግዚአብሔር ክብር ኢየሱስ። አየህ እዚህ ምድር ላይ ቀና ብለህ እንድትሄድ የሚያደርግህ የሆነ ሰውዬ ስለደገፍክ አይደለም። ቀና ብለህ ያኛው ሰውዬ ያልፋላ። ሰውን መታመኛው የሚያደርግ እርጉም ይሁን ይላል መጽሐፍ ሲል። መታመኛ አትደገፍ፣ ሰው ላይ የሆነ ነገር ላይ አትደገፍ። ያንተ መደገፊያ እግዚአብሔር ይሁን። የዛን ጊዜ አይቀጥሉም ሲሉ አንተ እንኳን ራሴ አይደለም ሌላውን አስቀጥለህ ታየዋለህ። ትሞታለህ፣ ትጠፋለህ ሲሉ እንኳን አንተ ትሞት ሌሎችን ታበላለህ፣ ሌሎችን ታለብሳለህ፣ ሌሎችን ታኖራለህ። ሄዶ ጠላቶቻችንን ያስጠነቀቀ ቆላስይስ መጽሐፍ ላይ ሲናገር ኢየሱስም በመስቀሉ ጥልን በመስቀሉ ገፈፈና ለጠላታቸው ለነሱ ከነሱ ላይ ገፎ አለቅነትና ስልጣናትን ከነሱ ላይ ገፎ ለሁሉም ይታዩ ዘንድ አሳያቸው ይላል። አሳያቸው፣ ለሁሉም በግልጥ እያዞረ አሳያቸው። ምን መሆናቸውን? መሸነፋቸውን፣ ድል መነሳታቸውን፣ ከሱ እግር በታች መሆናቸውን። ይኸውልህ አንተ እኔ ከሱ እግር በታች አይደለሁም። እኔ ጠላቶቼ አናት ላይ ነኝ ያለሁት። ጠላት ነው ካንተ እግር በታች ያለው። ይሄ መፈክር አይደለም፣ ልንፎክር አይደለም። እዚህ ምን መጣው መፈክር ልናሰማ አይደለም። አደነው ለጌሱ ዳዱ ምትከሉፍ ነውስ ልንል አይደለም የመጣ ነው። እዚህ ጋር የመጣ ነው ጠላታችን ድል እንደተነሳ እንደተሸነፈ እና ሲባል በምክንያቱ ሲባል እኔ በጠላቶቼ መንደር ላይ ቀና ብዬ እኔ ዘና ብዬ በክብር እቀጥላለሁ። እግዚአብሔር ላባን አገኘውና አስጠንቅቆት ጧት ሲያገኘው በሰላም እግዚአብሔር ከናንተ እግር ይሁን በቃ ብሎ መፈልገው አንተ ነገር ነው። የሚገርም ነው። የሰውዬ እግዚአብሔር ተገልጦለት እግዚአብሔርን ትቶ እግዚአብሔሩን ይፈልጋል። አምላክ ተገልጦለት የነገስታት ንጉስ እግዚአብሔር ተገልጦለት እኔ ላንተ ሰግዳለሁ ማለት ሲገባው እሱን ትቶ ጣዖቱን ይፈልጋል። እና እኔ ምንም አንተ አልፈልግም ማለት እና ሲባል አምላኬን ስጠኝ። አንተ የሱ አምላክ በኪስ ተሸክሞ ነው የሚዞረው። ራሔልም ይላልና አነሳችውና ሸፍናው ተቀመጠችበት። አምላኩ ከተፈለገ ይሰረቃል፣ አምላካቸው ወድቆም ይሰበራል እና ሲባል በጥንቃቄ ነው የሚያዘው። በጥንቃቄ ይቀመጣል የተለየ ቦታ። ከዛ ሲሰረቅ እባክህ ድርድር ታረጋለህ። አምላካቸው አቅም የላቸውም። ድርድር አድርገህ አንተ ነው የምታስመልጠው። ግን አምላክ ነው። ድርድር አድርገህ እባክህ እና እኔ ያለካ ግን አምላኬን ስጠኝ። ድርድር ታረጋለህ። እነዛ አምላካ ታስታውሳለህ። ዳጎን ጋራ ታቦቱን ሄደው ሲያስቀምጡት ጠዋት ሲመጡ እጁ ወድቆ ከዛን እጁን አስተካክለው ያስቀምጡታል። እንደገና ጠዋት ሲመጡ አሁንም የሆነ ነገሩ ወልቆ ያገኙታል። በሚቀጥለው ቀን ዳጎን ጭራሽ መቆም አቃተውና በአፍንጩ ተተፍቶ ምንድነው ሲባል እዛ ውስጥ ያለ አንድ ኪዳን አለ፣ ታቦት የሚባል። ሃሌሉያ! እዛ ቦታ ታቦት አለ። ጠላት ሲያይ አንተን ሲያይ የሚወድቀው እኮ የሚርደው እኮ አንተ ውስጥ የገባ የእግዚአብሔር ታቦት ነው። አንተ ውስጥ ያለ የእግዚአብሔር ታቦት ነው። እርሱም ኢየሱስ ይባላል። መጽሐፍ ሲናገር እንደዚህ የቃል ኪዳኑ ታቦት ብሎ ይጠራዋል። የዘላለም ኪዳን ማን ነው? ተናገሩ። የዘላለም ኪዳን ማን ነው? ኢየሱስ። የቃል ኪዳኑ ታቦት ማን ነው? ኢየሱስ። እግዚአብሔር ለሰው ልጆች የሰጠ ብቸኛው ኪዳን ማን ነው? ኢየሱስ። አንተ እርሱም ማይሰረቅ
ነገር ግን ሰራቂዎችን የሚሰርቅ ሰራቂዎችን ይሰርቃል ካንተ፣ ያስወግዳል ካንተ፣ ይጥልልሃል ካንተ። ማን ሸከመው የሚሸከመን? አሜን። ማይሰረቀው እኔን ከጠላቶቼ እጅ የሰረቀን አጥምዶ ያዳነኝ የወሰደኝ ወደ ክብሩ የመለሰኝ ክብር ለሱ ይሁን። እና ይሄን ቃል ብቻ ተናግሮ አምላኬን ብቻ ስጡኝ ብሎ ሰውየው በዲፕሎማሲ ንግግር ነው፣ ኃይለ ቃል ተጠቅሟል። በዲፕሎማሲ መንገድ መጥቶ እቅፍ አድርጎ እና በቃ አንድ ድርድር ነው የምንፈልገው እና አምላኬን ስጠኝ አንተን በሰላም ሂድ። ቢፈልግ አምላኩን አጣው። አምላኩ አልተ እዚህ አለው አይልም። አምላኩ አይናገር አይጋገር። ሴትያው ቁጭ አለችበት። የተጠቀመችው ቃል በጣም ነው የሚገርመው። እንዳትነካኝ አለችው። እንዳትነካ ተው፣ ሸፈነችው። ቁጭ ብለ የሚሸፈን አምላክ ነው ሰውየው አምላኬ ብሎ የሚጠራው። ማታ ለተገለጠለት አምላክ እንኳን አይሰግድም። ብዙዎች እኮ እዚህ ላይ ኢየሱስን የማያዩ መስሏችሁ ነው። ያነባሉ እኮ ያውቁታል እኮ አይተውታል። እዚህ ላይ አይተው ግን ኢየሱስን የሚያዩት በሌላ መንገድ ነው። እያዩት አያዩትም። አንተስ አይተነዚህ ቁጭ አልቆ አይደለም፣ እሱ አይቶክ ነው። መጽሐፍ ሲናገር ያዕቆብ ይላል መጽሐፍ። ወደ ያዕቆብ መጥቻለሁ። ያዕቆብ ይላል መጽሐፍ ሲናገር ሚስቶቹንም ሀብቶቹንም ሁሉም ነገር ዋሻገረና እሱ ብቻውን ቀረ። ለምን? ሲነጋ ጠዋት ሲነጋ ማዶ የሚጠብቀው አንድ አካል አለ። ገዳዩ እየጠበቀው ነው። እርሱን የሚገለው አካል ማዶ እየጠበቀው ነው። ስለዚህ ሰውየው ፈርቶ ቁጭ አለ። እጅ መንሻ ይሆን ዘንድ በክፍል አድርጎ ለኤሳው ላከለት። አንዱ ቢሞት አንዱ እንዲያመልጥ፣ አንዱ ቢማረክ አንዱ የሆነ ነገር እንዲሆን አድርጎ ከፋፍሎ ይሄ ምንድነው ሲባል ለገዳዬ የመጣ ነው፣ ለሚገለኝ የመጣ መስዋዕት ነው፣ እሱ እጅ መንሻ ነው ብሎ ለገዳዩ አስቀድሞ ላከ። እርሱስ ከነጋ ከተገናኘ ሊሞት ነው። ፈርቶ ቁጭ አለ እና ተቀመጠ እና ቁጭ ባለበት ሰዓት ላይ አንድ ሰውዬ መጣና አገኘው ይላል። ሰውዬው ፈርቶ በተቀመጠበት ግራ ገብቶ በተቀመጠበት አንድ አካል መጣውና ያዘው ይላል። አንድ አካል መጣና አገኘው። እስከሚነጋ ድረስም ይታገለው ነበር ይላል። ምን እስኪሆን ድረስ? እስኪ ነጋ በሉ እስኪ። እስከሚነጋ ድረስ አንድ አካል ይታገለው ነበር። አንድ ሰው ይታገለው ነበር። ያዕቆብ ሰው መስሎታል። በመታገል ይታወቃል። ታጋይ ነው ሰውየው ታጋይ ነው። በመታገል ይታወቃል። ያዕቆብ ታገለው። ሲታገለው ቀና ብሎ አየና የሚታገለው ሰውዬ እንደዚህ አለው። ይኸውልህ አለው፣ አቤት አሁን ሊነጋ አቅላልተዋልና ፀሐይ ልትወጣ ነውና ልቀቀኝ አለው። አለቅህም አለው። ለምን? እኔ ይሄኛው ፀሐይ ምን ያደርግልኛል? ይሄ የሚበራው ብርሃን ምን ያደርግልኛል? የሚመጣው ፀሐይ አይጠቅመኝም አለ። እና የትኛው ብርሃን ነው የሚጠቅመው? አንተ እኔን ካልባረከኝ፣ አንተ እኔን ካልነካኸኝ ብርሃኑ አይጠቅመኝም፣ ፀሐይ መውጣቱ አይጠቅመኝም። አለቅህም አለው። ኧረ እየነጋ ነው አይደለም። ይሄኛው ንጋት ለሁሉም ነው የሚነጋው። እኔ ላይ የሚነጋ አንድ ብርሃን እፈልጋለሁ። ለኔ ብቻ የሚነጋ አንድ ቀን እፈልጋለሁ። ለኔ ላይ ብቻ የሚያበራ አንድ ብርሃን እፈልጋለሁ። አልፈልግም አለ። አለቅህም። ኧረ እየነጋ ነው አልፈልግም። ይሄኛው ንጋት ስንት ዓመት አይቼዋለሁ። ይሄኛውን ፀሐይ ስንት ዓመት ጠጥቻለሁ፣ ቀምሼዋለሁ። ይሄኛውን ቫይታሚን ዲ አይደለም የምፈልገው፣ ከሰማይ የሚመጣውን ብርሃን ነው የምፈልገው። ካንተ ዘንድ የሚወጣውን በረከት ነው የምፈልገው። ካንተ ዘንድ ወደ እኔ የሚመጣውን ነገር ነው የምፈልገው አለ። ከምድራዊ ብርሃን ላይ አነሳና ከታጋዩ ጋራ ጉዳዩን አደረገ። እሱን እየነካ ካለው ነገር ጋራ ጉዳዩን አደረገ። አልፈልግም አለው። እና እሱን ነው የምትፈልገው? አዎ። እና ምን ትፈልጋለህ? ባርከኝ። እንዴ ሰውዬ እኮ ሚስት አይደለም ሚስቶች አሉት፣ ልጅ አይደለም ልጆች አሉት። ሚስቶቹ ለጉድ ነው የሚንከባከቡት፣ ይቀናናሉ እርስ በርሳቸው። ራሔል መውለድ ስታቆም ምንድነው ባሪያዋን ትሰጠዋለች። ሊያ መውለድ ስታቆም ሰዎቹ በልጅ አድርገውታል። ሰውየው ይሄኛውን አልፈለገም፣ ምድራዊ ነገር አልፈለገም። አንተ የምትነካኝ መንካት ነው የሚያስፈልገኝ። እና ስምህ ማን ነው ስለው እኔማ አንተ ፊት ተቆመማ አይዋሽም። አንተ ፊት ተቆሞ የሚደበቅ ማንነት የለኝም። አስቀድሞ ከስጋ አባቱ ተደብቆ ሸውዶ በረከት ወስዶ ነው የወጣው።
ነገር ግን አንተ እውነተኛ ባራኪ ስለሆንክ፣ አንተ እውነተኛ የበረከት ምንጭ ስለሆንክ ማንነቴን ካልነገርኩ ይኸውልህ ኤሳው ነኝ ብሎ ከተናገረ ያኛው በረከት ኤሳው ጋር ነው የሚሄደው። አልገባችሁም? ያኛው ከአባቱ ከይስሐቅ ኤሳው ነኝ ብሎ ነው የወሰደው። ኤሳው ነኝ ብሎ ነው የተቀበለው። እዚህ ጋር ሲባል ግን ይሄ የአባቱ የይስሐቅ በረከት አይደለም፣ የሰማይና ምድርን የፈጠረ የአምላክ በረከት ነው። እና ገብቶታል። ይኸውልህ እኔ ማንነቴ አለው ይገርምሃል፣ አብራራለት። እኔ ሸውጄ ነው የመጣሁት፣ ኤሳው ነኝ ብዬ ተቀብዬ የመጣሁ ግን የሚገርምህ ያ በረከት አሳደደኝ፣ አልጠቀመኝም። 20 ዓመት ሙሉ ባሪያ አደረገኝ። ከኤሳው ሸውጄ የመጣሁት በረከት፣ ኤሳውን ሸውጄ ተቀብዬ የመጣሁት በረከት ለ20 ዓመት ባሪያ ነው ያደረገኝ እና አልጠቀመኝም። አሁን የሚጠቅመኝ በረከት ካንተ ዘንድ እንዲመጣልኝ እፈልጋለሁ። ስለዚህ ባርከኝ አለው። ማነህ ሲባል እኔ እንደዚህ ነኝ፣ በዚህ ወጥቼ በዚህ ገብቼ ሸውጄ እንደዚህ እያረኩ መጥቻለሁ። አንተ ማነህ ሲለው እኔ ያዕቆብ ነኝ አለው። እርግጠኛ ነህ? አዎ ያዕቆብ ነኝ። ስለዚህ ተቀይረሃል። ስምህን ቀይሬያለሁ። ስምህ ከዚህ በኋላ እስራኤል ይባላል እንጂ ያዕቆብ አይባልም። እንዴት ነው መባረኬን በምንድን ነው ማቆስ ሲባል ሰውየው የጭኑን ሽሉዳ ነካውና የሚታየውን ነገር አቅሙን ጉልበቱ በአቅሙ አይደለም የሚታገል የነበረው። አንተ ይሄኛው ከተመታ መቆም አትችልም፣ መታገል አትችልም። የሚቆምበትን የራሱን ማንነት የሚቆምበትን የራሱን ኃይል ነካውና ወሰደው ከላው ላይ። ሃሌሉያ ሃሌሉያ። የሆነ ነገርን እኮ ሊነካብህ ሲፈልግ እኮ አንተን ጎደሎ ሊያደርግ ፈልጎ አይደለም፣ ማንነትን ሊቀይር ፈልጎ ነው። ካንቺ ላይ የሆነ ነገር ሲወስድ፣ ካንተ ላይ የሚታይ ነገር ሲነሳብህ አንተን ባዶ ሊያደርግ ፈልጎ ሳይሆን በራሱ በረከት ሙሉ ሊያደርግ ነው። ያዕቆብ ሲታይ ኃይል የለውም፣ መቆም አይችልም፣ መራመድ አይችልም። እራመዳለሁ ሲል ያነክሳል። መራመድ አይችልም፣ መሄድ አይችልም። ምንድነው? ነክቶኝ ነው፣ ይዞኝ ነው፣ ቀይሮ ነው ማንነቴን። እና ጠዋት ሲነጋ ሰውየው ተቀይሮ ማንነቱ ተቀይሮ መጣ። ቅድም ስጠይቃችሁ ያዕቆብ ላይ ምን አለ ብያችኋለሁ። ያዕቆብ ይሙት የሚባል ፍርድ ትእዛዝ ወጥቶበታል ከኤሳው ዘንድ። ያዕቆብ ላይ ይሙት የሚባል የፍርድ ትእዛዝ ወጥቷል። ካገኘው ይገለዋል። በሚገኝበት ቦታ ይሙት የሚል ትእዛዝ ያዕቆብ ላይ ወጥቷል። ሰውየው እያነከሰ መጣ። ያዕቆብ አይደለም እስራኤል። ሰውየው ተቀይሮ መጣ። እየመጣ ያለው ማን ነው? ያዕቆብ አይደለም። እየመጣ ያለው እስራኤል ነው። ይኸውልህ ያዕቆብ ላይ ሞት ነበረ። አስቀድሞ ምሽት ታገለውና አቅሙንም ሞቱንም ከሱ ላይ ወስዶ ማንነቱን ቀየረውና ሂድ አለው። ተቀይሯል። ማን አንተ? እስራኤል ነኝ። ትላንትና እኮ ያዕቆብ ነበረ። ኖ አንድ አካል አግኝቶ ማንነቴን ቀይሮታል። አንድ አካል አግኝቶ ፍርዴን ከላይ ላይ ለውጦታል። አንድ አካል አግኝቶ እኔን ማንነቴን ቀይሯል። ይሄው እንደምታዩኝ እኔ ማነክሰው እስራኤል እንጂ ያዕቆብ አይደለም። ያዕቆብማ በራሱ መቆም ይችላል። ያዕቆብማ በራሱ ብልጠት በረከትን ይካፈላል። ያዕቆብማ በራሱ አቅም መቆም፣ በራሱ ማንነት መታገል ይችላል። ይሄኛው ሲባል የለውም፣ አቅም የለውም። አቅም አሳጥቶት ማንነቱን ቀይሮ ሞቱን ከሱ ላይ ወሰደ። እስራኤል አረገው። ይኸውልህ ስም 3 ነገሮችን ይይዛል። ካራክተር፣ አይዴንቲቲ፣ ኦቶሪቲህን ይይዛል። አንበሳ ብዬ ስጠራ አይምሮ ላይ ምንድነው የሚመጣ? የአንበሳ ስሙ ራሱ ይመጣብሃል መጀመሪያ ላይ። ከዛስ ባህሪው ይመጣል። ከዛስ ስልጣኑ ይመጣብሃል አይምሮክ ላይ። ስሙን ቀየረው። እስራኤል አለው። እስራኤል ማለት የተባረከ፣ እስራኤል የብዙ ሕዝብ እግዚአብሔር ኪዳን ከሱ ጋር የገባ ሕዝብ። አንተ ያዕቆብ የሚለው ስም ላይ እግዚአብሔር የለበትም። እስራኤል የሚለው ላይ ግን እግዚአብሔር አለበት። ኤል ማለት እግዚአብሔር ማለት ነው። እስራ አለና ኤል አለው። ምን ማለት ነው? በሌላ አማርኛ እኔ ያንተ ስም ላይ ስጠራ፣ እኔ ያንተ ማንነት ላይ ስጠራ፣ እግዚአብሔር ያንተ ማንነት ላይ ሲጠራ፣ ኢየሱስ ጌታ ነው። ማንነቱን ተቀየረ። ኤሳው ሲያገኘው አስቀድሞ ያዕቆብ በላከው እጅ መንሻ ሳይሆን እስራኤል በመጣው ማንነት ተቀበለው። ከሩቅ ሲያው ይላል ገዳዩ ተለወጠ።
እና ፊት ለፊት የሚሰለፉትን ቆቆ እናንተ ወደዚህ ሆኑ እጅ መንሻም አያስፈልግም እንትንም አያስፈልግም ወንድሜን ነው የምፈልገው። ማንን ነው እያየህ ያለው? እስራኤልን እያየሁት ነው። የትኛውንም ስሙ የተቀየረውን ማንነቱ የተቀየረውን ሞቱ ከሱ ላይ የተነሳውን ያዕቆብ ማን ነው ሞትን ካንተ ላይ ያነሳ? ኤሳው ሲያገኝ እንዳይገልህ ያደረገው ነገር ምንድነው ሲባል ማታ ያገኘኝ ትላንትና ያገኘኝ እዛ ቦታ የታገለኝ የኔን ኃይል ከላይ ላይ የወሰደ የኔን አቅም ከኔ ላይ የወሰደ የሱን ስም እኔ ላይ የጨመረ ስሙን እኔ ላይ ያተመ ገዳዩ ሳመው ያዕቆብን ምን አድርጎት ማንነቱን አስቀይሮት ያዕቆብን ሳይር አስደርጎ ሲያገኘው እቅፍ አድርጎ ሳመው። ሊገለው እኮ 20 ዓመት ሙሉ ሲፈልገው የነበረው ሰው ነው። በተገኘበት ቦታ ይገደል ይል ነበረ። አሁን ሲያገኘው ግን እንዳይሞት ያዘው። እንኳን ሊገለው እጁን ሊያነሳበት አይደለም ሊያቅፈው እጁን ዘረጋለት። ሃሌሉያ። ይኸውላችሁ እኛ እቺን ቃል ብቻ ልናገር። እኛ ከእግዚአብሔር አብ ዘንድ በሰው ላይ የተፈረደ አንድ ፍርድ ነበረ። አንድ ፍርድ አለ በሰው ላይ። ሁሌም ነግራችሁ ከእግዚአብሔር አብ ከመለኮት ወደ ሰው የወጣ አንድ የፍርድ ቀስት አለ። የዘላለም ሞት የሚባል ፍርድ። እነዚህ ሰዎች ሰው እንዳይኖር ሰው ይሙት የሚባል ፍርድ ከእግዚአብሔር ዘንድ የወጣ ፍርድ። እኛ ፍርዱን ልንቀበል 30 ዓመት ሲቀረን ኢየሱስ መጣ። የመጨረሻው ምዕራፍ ጊዜው ሊፈጸም ዘመኑ ሊጠናቀቅ 30 ዓመት ሲቀረው ኢየሱስ ሰው ሆኖ መጣ። አምላክ ሰው ሆኖ መጣ። አማኑኤል ሆነ። እግዚአብሔር ከሰው ጋር ሆነ። ወረደ ከሰማይ እና ሲባል ከፍርዱ በፊት እኛን አገኘን። ማንነታችንን ቀየረና እርሱ ፍርዱን ወሰደ። እርሱ ፍርዱን ተቀበለ። እርሱ ሞቱን ወሰደ። እርሱ ከእግዚአብሔር ወደ ሰው የወረደውን ፍርድ ኢየሱስ ተቀበለ። ኢየሱስ ወሰደው። ስለዚህ ሲባል አሁን ነክቷል። አሜን በለኝ በእግዚአብሔር። አሁን ነክቷል። አሁን ብርሃን ወጥቷል። ማንነት ተቀይሯል። አብ ሲያይ በፍርድ አይን አይደለም የሚያየህ፣ እየሮጠ ያቅፋል፣ እጁን ይዘረጋልሃል። ለምን ሲባል አስቀድሞ ያንተን ማንነት የወሰደ አንተን የቀየረ ስምህን የለወጠ ማንነትህን የቀየረ አንድ አካል አስቀድሞ አግኝቶሃል። ፍርድ እንዳይፈረድብህ፣ ገዳዩ እንዳይገልህ፣ ሞቱ አንተ ላይ እንዳይፈጸም ተፈጻሚነቱን ራሱ ላይ አድርጎ አንተ እሱ እንዲያቅፍህ ላከ። አፊት እንድትገባ አደረገ። መንገዱን ከፈተልህ። እግዚአብሔር አፊት እንድትገባ ፍቃዱ ተገኘ። መንገዱ ተከፈተ። መጽሐፍ ሲናገር እንደዚህ ይላል። ኤፌሶን መጽሐፍ ምዕራፍ 2 ላይ እንዲህ ይላል፣ እኛ በእርሱ ሆነን በክርስቶስ ኢየሱስ በስጋው በኩል ወደ አብ በመንፈሱ በኩል ወደ አብ መግባት አለንና መግባት እንችላለን። አሁን ፍርድ የለብህም፣ ሞት የለብህም። አስቀድሞ አንድ አካል አግኝቶ ቀይሮሃል። ኢየሱስ እንደዚህ ያለው እንኩ ብሉ፣ ይሄ ስጋዬ፣ እንኩ ጠጡ፣ ይሄ ለእናንተ የሚፈሰው የአዲስ ኪዳን ደሜ ነው። በዚህ ደም እግዚአብሔር ሞትህን ካንተ ላይ ያነሳል። በዚህ ስጋ እግዚአብሔር ፍርድን ካንተ ላይ ያነሳል። እንኩ ብሎ አለ። ታስታውሳላችሁ? አቤል ስለሞተ ነው ቃየል የተለቀቀው። አቤል ሞቶ ቃየል ተለቀቀ። ቃየል እግዚአብሔር መጣና ምልክት አደረገበት። ማንም ሰው እንዳይገለው፣ ገዳዩ እንዳይገደል እግዚአብሔር ምልክት አደረገበት። መሞት ነበረበት እኮ ቃየል መሞት ነበረበት። ለምን? የአቤል ደም ከምድር ወደ ሰማይ ይጮሃል። መሞት ነበረበት። እግዚአብሔር መጥቶ ግን እንደዚህ ያለው ማንም ሰው እግዚአብሔር እኮ ነው ሊያጠፋው የሚገባው የነበረው። ነገር ግን እግዚአብሔር መጣና እንደዚህ ያለው ማንም ሰው እንዳይገለው በቃየል ላይ ምልክት አደረገበት ይላል። ቃየል እየዞረ ሲሄድ ምን ይላችኋል? እኔ አምላክ እኮ አገኘሁት። ቃየል
ይንጎራደዳል ከተማው ላይ ይንጎራደዳል በነጻነት ምን አርገህ ነው ወንድሜን ገድዬ እና አምላክን አገኘሁት ምን አርገህ ገድዬ እና መሞት ነበረብህ እኮ ኖ አገኘኝና እንደዚህ ያለኝ እና አልገልህም እና ምን ሆነ እንኳን እኔ ልገልህ ማንንም ሰው እጁን እንዳያነሳብህ ምልክት አድርጌባለሁ ቃል ደረቱን ነፍቶ ይዞራል ይንቀሳቀሳል ይሄዳል አንተ ምንድነው አምላክ አግኝቶኛል ከአምላክ ጋር ተገናኝቻለሁ እና ምን አለ እንዳትሞት ምልክት አድርጌብሃለሁ እንዳትገደል ምልክት አድርጌብሃለሁ ፍርድ አንተ ላይ እንዳይፈጸም ምልክት አድርጌብሃለሁ እንዴት በኃጢአቱ ምክንያት መሞት እያለበት አምላክ አግኝቶ ምልክት አደረገበት የኛ አምላክ ይለያል ምህረቱ እጅግ ታላቅ ነው ስራው እጅግ ብዙ ነው ገዳዩን ምልክት አድርጎ ከመገደል የሚያወጣ የሚያተርፍ አምላክ ማኔቴግል ፋሬስ ብሎ ጻፈለት ንጉሱ ላይ አንድ እጅ ወጥቶ አምላክ ተገልጦ እንደዚህ ያለው ማኔቴግል ፋሬስ ብሎ ጻፈለት ሰውየው ደነገጠ ተብረከረከ ጉልበቱን ከዳው ወገቡ ተፈታ ምን ማለት ነው ጠቅማት በጠቅማት ሆነ ማለት ነው እዛው ቁጭ ባለበት ጉልበቱ ከዳው ተብረከረከ ሴቶች ሁሉ እሱ ፊት ለፊት ይደንሱ ይሮጡ ይውረገረጉ ነበር ሰውየው ግን አንድ ነገር ያያል ግድግዳው ላይ አንድ ጣት ተገልጦ ማኔቴክል ፋሬስ ብሎ ይጽፋል ሰውየው አይቶ ደነገጠ አንድ ጣት ብቻ ተገልጦ ሰውየውን ጉልበቱን አብረከረከ ኢየሱስ ጌታ ነው ያስከበራቸውን አስከባሪውን ጉልበቱን መታው አንድ ቃል ተገልጦ አንድ ቃል ተናግሮ አንድ እጅ ተገልጦ አንድ ቃል ተናግሮ አስከባሪዎቹን አስጨናቂዎቹን ጉልበቱን መታው ቅድም እየጮኸ የነበረ ሰውዬ ጉልበቱ ተፈታ ወገቡ ከዳው ወደቀ መሬት ላይ ተዝለፈለፈ ምን ሆነሃል አምላክን አየው ምን ሆነ ነው አንድ እጅ ተገለጠ እና ምን አለ እኔ ምን አውቃለሁ ማኔቴግል ፋሬስ አለ እኔ አልገባኝም ምን ማለት ነው አንተ በኔ ፊት ታይተ ተመዝነ ቀለሃል ማለት ነው ይኸውልህ አንተ ነግርሃለሁ አንተ ላይ አቅም አለኝ ችሎታ አለኝ ብቃት አለኝ የሚለው ሁሉ በእግዚአብሔር አይን ስታይ ሁሉም ቀላል ነው ሁሉም ከንቱ ነው ሰውየው ይርዳል ይንቀጠቀጣል ምን ሆነሃል እጃየው ጣታየው እና ምን አለ ቀለሃል አለኝ ቀለሃል አቀለለው አንተ ስትጠየቅስ ምን ሆነ ነው እንደዚህ ያማረብሽ ምን ሆነ ነው እንደዚህ የበራኸው እንዴት ቀና ብለህ ቆምክ የምትሰራው ነገር ሁሉ እንዴት ተከናወነልህ ሲባል አንድ አካል አግኝቶኝ እኮ ነው ነክቶኝ እኮ ነው ስሜን ቀይሮ ነው ማንነቴን ለውጦ ነው እና አንተ ምን አረክ እኔ ምንም ነገር አላደረኩም በጣም ኃጢአተኛ ነበርኩ ከኃጢአተኛም የባስኩ ኃጢአተኛ ከሚገሉ ሰዎች ጋርም ተባባሪ የነበርኩ እኔ በጣም ምንኛ የወደቅኩ የነበርኩ ሰውዬ ነኝ ግን አምላኬ ባለጠጋ ስለሆነ ከታላቅ ፍቅሩ የተነሳ እኔን ይቅር አለኝ እና እጄን አንስቼ ከዛሬ ጀምሮ ተቀብዬሃለሁ አልኩት ስሜን በሕይወት መዝገብ ላይ ጻፍልኝ አልኩት እናስ ስምህን ጻፈልህ ኖ የኔን ስም እኮ አይደለም ጻፈልኝ እና ኢየሱስ የሚል ስም በሰማይ ተጻፈልኝና ስጠራ እኔ አቤት አልኩኝ አንተ ነው የጻፈልህ ኖ እኔማ የሚጻፍ ማንነት የለኝም እኔማ ያዕቆብ ነኝ አታላይ ነኝ አጭበርባሪ ነኝ ወእምዋሽ ነኝ ኃጢአተኛ ብዙ ነገር አለብኝ እና ያንተ ስም ነው የተጻፈው ኖ በኔ ስም ላይ ኢየሱስ በኔ ቦታ ኢየሱስ ስሜ ተቀየረ በሰማይ መጠሪያዬ ተለወጠ ማንነቴ ተቀየረ ዕዳዬ ተከፈለ እግዚአብሔር ከኔ ላይ አነሳው ክብር ለሱ ይሁን